ሰላም ሰላም ውድና የተከበራችሁ የሎሚ ስኩል ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እዚህ ስኩሉ ላይ እንግዲህ በመጀመሪያ ትልቁ ነገር ሰብስክራይብ አድርጉ በሚል 20 ሰዎችን ስም ዝርዝር አውጥቷልና ቲቸራችን እዛ ስም ዝርዝሩ ላይ ይኸው ከአንድ እስከ 20 ስም ወጥቷል። እዚህ ስም ላይ ቀጥታ እየገባን ጽፈን ያውላችሁ እዚህ ላይ አሁን ይሄ በወረቀት ጽፌ ስማቸውን ከአንድ እስከ 20 ድረስ ጽፌ ስማቸውን እየፈለኩ ኮሜንት ላይ ሊንክ የተቀመጠውን እያየሁኝ ያገኘሁትን ሰብስክራይብ ያደረኩትን ራይት አደርጋለሁ ማለት ነው። ያላገኘሁት ጥቂት ልጆች አሉ፣ 4 ነው 5፣ እነሱንም እየፈለኩኝ ነው። ግን እዚህ ጋር ትልቁ ነገር ምንድነው? ሰብስክራይብ ማድረጉ ጥቅም የለውም። ትልቁ ነገር ገብተን ቪዲዮውን አይተን ቢያንስ ከአንድ ደቂቃ በላይ አይተን ላይክ አድርገን ኮሜንት አድርገንበት እየተበረታታን እርስ በርስ ከዛም በኋላ ሰብስክራይብ እናደርግ ጥሩ ነው። ምክንያቱም እኛ አሁን እዚህ ጋር አንድ ሰው ጋር ሄድን፣ ለምሳሌ እዚህ ገባን፣ ያው እዚህ ጋር ቪዲዮ አለ አይኑ እና ይሄንን ቢያንስ 1 ደቂቃ አይተን ከዛም በኋላ ሰብስክራይብ አድርገን ኮሜንት ላይ ገብተን አበረታተናት ጽፈን ከጨረሰን በኋላ ዘን ሰብስክራይብ እና የደውል ምልክቱን ነክተን እንወጣለን ማለት ነው። ይህ ካልሆነ ሰብስክራይቡ መቀነሱ አይቀርም። ስለዚህ ይሄ ሐሳብ ከተመቻችሁ ላይክ አድርጉት፣ ሐሳባችሁን አስተያየታችሁን አሳውቁኝ። አመሰግናለሁ ስላዳመጣችሁኝ፣ ቪዲዮዬን ስላያችሁልኝ አመሰግናለሁ። እንግዲህ ያው እንደ ጀማሪ እንደመሆኔ ስህተት ሊኖረው ይችላል። በርቱ፣ እንበረታታ። በቅንነት ከያዝነው በጣም መልካም ጥሩ ነው የሆነ ነገር ነው እየተማርና እያደረግን ያለ ነው። ይሄ በመሆኑ ደግሞ ጥሩ ነው፣ ስህተት አይኖረውም። ምክንያቱም አሁን እንደዚህ ወረቀት ላይ እንደዚህ ስም ዝርዝር አውጥታችሁ እስክሪፕቶና ወረቀት ባይለያችሁ ጥሩ ነው። እንደዚህ ስም ዝርዝር አውጥታችሁ የጻፋችሁትን እንዳለ ሰብስክራይብ ያደረጋችሁትን ራይት ታደርጋላችሁ። ከዛም በኋላ ስህተት አይኖርም። እዚህ ጋር ስማቸውን ስናወጣ ደግሞ በዛውም ፎሎ እያደረግን ቢሆን ጥሩ ነው። አስተያየታችንንም በኮሜንት እያቀረብን አመሰግናለሁ ስላዳመጣችሁኝ። ውድ የሎሚ ስኩል ተማሪዎች ሰብስክራይባችንን እናሳድጋለን፣ እውቀት እንገበያለን። በጣም ነው እናመሰግነው። እንወዳችኋለን። በርቱ የማዳም ቅመሞችዬ።